እኔ በኢትዮጵያ ፖለቲካ ውስጥ የምርጫ ካርድ እንጂ እጅና እግሬን የምሰጠው አንድም የፖለቲካ ሰው አንድም የፖለቲካ ፓርቲ በፍጹም የለም። አንተ የ4 ኪሎ ምናብ ባይንህ ላይ ሽው ባለብህ ቁጥር እኔ እጅና እግር እየገበርኩኝ አንተን 4 ኪሎ የማድረስ የታሪክም የሞራልም የህግም ግዴታ የለብኝም። በየ5 ዓመቱ ለሁሉም ኢትዮጵያኖች የተሰጠ ጃክፖት የሆነ እድል አለ። ማን ምን እንደሚያስብ ፕሮግራሙን፣ መስመሩን፣ ስትራቴጂውን፣ ፖሊሲውን እንመረምራለን። ከዛ ደግሞ በተሰጠን እድል በኩል ካርድ እንሰጣችሁና 4 ኪሎ እናደርሳችኋለን። ከካርድ ውጭ ግን በኔ በጎደለ ሰውነት በተቀበረ ተስፋ እናቴ ፊት ላይ በሚቀር ሐዘንና እድፈት አንተ 4 ኪሎ የምትገባበት ታሪክ በፍጹም በኢትዮጵያ ምድር ላይ መፈቀድ የለበትም። ይሄ የትውልድ ድምጽ ነው። ጠቅላይ ሚኒስትሩ ምን ብለዋል? ከምርጫ ውጭ በኢትዮጵያ ፖለቲካ ውስጥ ላይ ራሳችሁን በየትኛው መንገድ አትገብሩ ብለዋል። በትክክል እጋራዋለሁ። ሐሳብ ከሌላችሁ፣ ስትራቴጂ ከሌላችሁ፣ ንድፈ ሐሳብ ከሌላችሁ ፕሮፌሽን ቀይሩና ለሀገራችሁ ለቤተሰቦቻችሁ ሌላ ጥቅም ጥቀሙ። አንተ ግን በታላላቅ ሀገራዊና ዓለም አቀፋዊ ውሳኔ እጅን እንድታስገባ እኔ እጄ መቆረጥ የለበትም፣ እግሬን ማጣት የለብኝም። የስንት ሚሊዮኖች ራዕይ፣ የስንት ሚሊዮኖች ተስፋ፣ ሀገር የሚቀይሩ ምልከታዎች፣ ኢትዮጵያን የሚያሻግሩ አሻጋሪ እጆች በመቃብር ውስጥ እያሉ ከነሱ ጀርባ ሴራውን ያደራጁት ፖለቲከኞች ዛሬም ከነመፈክራቸው፣ ዛሬም ከትናንት በማይማር የጠባጫሪ መንፈሳቸው እንደቀጠሉ ነው። ምናልባት ለኢትዮጵያ ፖለቲከኞች እጄን ከሰጠው ለአንድ ጉዳይ ነው፣ በሚሰጠኝ የምርጫ ካርድ ላይ ለመፈረም ብቻ የአሻራ ፊርማ። እግሬን ከሰጠው የምሰጣችሁ ለአንድ ጉዳይ ነው፣ ከቤት እስከ ምርጫ ጣቢያ ድረስ ተጉዤ ለማስበውና ለምወደው ሐሳቡ ለገዛኝ የዛሬ 30 ዓመት የኢትዮጵያ መልክን ስመለከት የትውልድ መልክ ሆኖ ለታየኝ ለዛ ፓርቲ ብቻ ነው። ከዚህ ውጭስ እግሬና እጄ ይናፍቃችኋል። ሐሳባችሁን ባላመጣችሁ ልክ እግርና እጅ ትጠይቃላችሁ። ሐሳብ የሌላቸው ፖለቲከኞች መገለጫ የሚሞትላቸው በመፈለግ የታወቁ ናቸው። አንተ ሙተህ አንተ ታግለህ ከዛ የምትመጣዋን ኢትዮጵያ እነሱ ይናፍቋታል። ለመሪነት የተፈጠረ ከዛ ደግሞ ለሞት የተፈጠረ ኢትዮጵያ የለም። ከወንድሞቻችን ጋር አብረን የምንኖርበት እድል አለ። የማያነጋግር ጩኸት ያላቸውን ሰዎች ከፊት ለፊታችን ላይ ገሸሽ እናርጋቸው። ለመነጋገር ስክነት ያላቸውን፣ እውነተኛ እውቀት፣ እውነተኛ ጥበብ፣ እውነተኛ ብሔራዊ ኮንሰንሰስ ያላቸውን ሰዎች ደግሞ ወደፊት እናምጣቸው። በጋራ በምትሰራ ሀገር ውስጥ ላይ የጋራ እንጀራን ለመብላት እየቻል፣ በጋራ በምትሰራ ሀገር ውስጥ ላይ የጋራ በረከት መቁረስ እየቻል፣ በተናጠል በሚተኮስ የጥይት ድምጽ ባዙሪት መሞት የምንችልበትን የፖለቲካ መስመር መከተል ማቆም አለብን። በመጨረሻም እነግራችኋለሁ፣ አንተ 4 ኪሎ ልትገባ፣ አንተ በስልጣን መንበር ላይ ልትቀመጥ፣ አንተ ስትራቴጂና ፖሊሲ ልታወራ፣ እኔ ቀጣይ ዘመኖችን በመቃብር ውስጥ ላይ ምስጥ ጋር ምክክር የማደርግበት ምንም አይነት ምክንያት የለም። እኔም ወደዚህ ምድር ስመጣ በአምላኬ ቅርጽ የተሳለ ምስል በልቤ ውስጥ የገባ የልቦና ትርክ አደርገው ዘንድ የተሰጠኝ፣ እኖርበት ዘንድ ኑሮ የሆነ አኖርበት ዘንድ ደግሞ ኢትዮጵያዊ ውጤት የሆነ ግለንና ኤነርጂ የተላበስኩ ኢትዮጵያዊ ወጣት ነኝ። ጊዜና እድል ሲሰጠኝ ለሀገሬ የምሰጠው ስላለ ከጊዜና ከድሌ በፊት ባንተ ወጥመድ ውስጥ ለመሞት ዛሬ ዝግጁ እንዳልሆንኩ እነግርሃለሁ። ምርጫ እየደረሰ ነው። ኢትዮጵያኖች በሙሉ ለምትወዱት፣ ለምታስቡት፣ ሐሳባችሁን ለሚገዛ፣ ቀልባችሁን ለያዘ ምርጫ ካርድ እንጂ እጅና እግር ከመስጠት እንድትቆጠቡ አደራላችኋለሁ።